ሴክስ እያደረግሽ ፈስተሽ ታውቂያለሽ ወይ እያልሽ እንዴ? በደንብ ነው። አረ በመቤቴ ያጋጥማል እኮ ቤላ። አረ ወደዛ ያጋጥማል ምናምን ደስ እኔ ትልቅ እየተርኖፍ ነው እግዚአብሔርን እንዲህ ፈስተህ ታውቃለህ? አረ እንደሱ አይደለም። ለእናንተ ተርኖፍ አሁን ትልቅዬ ቶሎ የሚጨርስ ወንድ ነው አይደል? ቶሎ የሚጨርስ ወንድ ምናምን ካያችሁ ያስጠላችኋል። ቶሎ ምናምን ነገር ተርኖፍ ያደርጋችኋል። ቶሎ የሚጨርስ ወንድ ለእናንተ እንደሚያስጠላችሁ እኛም ሴክስ ላይ የምትፈሳ ሴት አንወድም። እዛ የተሰጣ ሽሮ እየበላሽ እየመጣሽ አይ ኖርማል ነው ተፈጥሮ ነው ምናምን እንዲ አለመልቀም፣ ጣሪያ ላይ ያገኘሽው ምግብ አለመብላት የእናንተ ኃላፊነት እኮ ነው። ያገኘሽውን ሽሮ እየዘገንሽ አለመብላት፣ ሽምብራ አለመብላት፣ መቀነስ፣ ጥራጥሬ ነገር መቀነስ እኮ ነው። ይብይ አንዳንዴ ይወጣል። ተፈናጥሮ ያጋጠመኝ ልንገርሽ። ከሽሮ ነው ከአተሩ ነው ከበቆሎ ነው ብዬ አላስብም። ኧረ ነው እንዲህ ባቄላ ተፈናጥሮብኝ ያውቃል። ሂዊ ባቄላ ቤላ አይደለም ችግር እኮ የለውም። ግን ያው ጥራጥሬ ነገር ብትቀንሱ አሪፍ ነው። አትክልት ምግብ ምናምን ብትበሉ ጥሩ ነው። ቢያንስ ሲለት እኔ አሁን ምን ችግር አለ? ቢረጭብኝ ደህና ነገር ሽሮ እየተረጨብኝ ሰላጣ ምናምን ቬጅቴሪያን ምግቦች ናቸው የሚያስደስቱኝ። እና ያ በምሲ በህልሜ እምሲ ውጣ በምሲ ነው ያልሽው? በህልሜ እዚህ ጋር ሰድቤዋለሁ ብዬ ከዛ በፊት ገድፈሽ ነው አይደለም ሳምሰንግ ጣይሏለሁ ብዬ በምሲ አላለችም ወይ? መድኃኒዓለም ደስ ይላል በጣም ግን ብልዬ የአፍ ወለምታ ያለ ነው። እሺ ዝም በያቸው። ያ እዚህ ጋር ኮሜንት ላይ የተሳጨው ነገር እየጻፉ አይደለም። ኧረ አንቺ ግን መስዋ ምን ይሰውንሽ? እሺ ብሉዬ ነይ ጌም እንጮት። እስከዛ እየተጮትን እጠይቅሻለሁ ጥያቄዎች አንዳንድ ነይ። ዝም ብለሽ በዛውም ታብታብ ያደርጉልሻል። ጋይስ እየገባችሁ ታብታብ አድርጉላት። ችግር የለም ነይ በእናትሽ እንዴ አትፍሪ። እኔም ካሸነፍሽኝ አንቺ እንትን አሁን እኮ ነው የገባሁት እኔ 15 ሙሉ ላልፈሳ ነው። ለምንድን ነው ማፈሹ? ከነፈስሽ ከነአርሽ ቦርጭ ራሱ እንደዚህ ቦርጭ ካለሽ እንደ መካኒክ ከፍ አድርጎት ከስም ነው እንጂ መግባት ያለበት ልጁ ምን አባቱ ብሎ ነው እኔ ለሱ ስል ተለባብቄ እንዴ? ይሄ እኮ ለዘላለም ህይወትሽ እኮ የምታገቢ ባለው ከመጀመሪያው ነው እንጂ ፑፕ አድርገሽ ፈሳው ነው ማለት ያለብሽ። እሱ ኦኬ ቤቢ አንቺን ፈስማ ካላለሽ ይሄማ ባልሽ አይደለም። ሊቭ ሂም ተታሽ ወጪ አሁን እሺ ማለት ቂጥ ምናምን ትወዳለህ እንዴ? አንድ ድገሚ በእናትሽ፣ ይሄን ቃል ድገሚ በቃ። ቂጥ ትወዳለህ እንዴ? ፒስ ነው አለኝ። ኧረ ሁለት ፒስ ነው ያለኝ። በስመ አብ ወልድ ሶስተኛው ራሱ ቃል አይ የምሬን እኮ ነው። ትወዳለህ ወይ? ፒስ ነው ምንድን ነው? ታፓ ትወዳለህ? ከራ መግባት ማለት እኮ ነው በእኛ ሀገር። ዋይ ቸራው በጣም የምትወጂው ፖዚሽን ንገሪኝ አንዴ። ፖዚሽን ንገሪኝ የምትወጂውን። ለምን ላንተ አልነገረም እንዴ? አይ ጀስት እኔ ገርል ፍሬንድ ላይ መሞከር ፈልጌ ነው። ራስ በራስ ሙድ ሞክረው። እኔ ለሞ ከባሌ ጋር የፈለኩትን ነገር ባል የሚጠይቀውን ነገር ከባሌ ጋር አንቺ እኮ ኤክስፒሪየንስ አለሽ ብዬ እኮ ነው ቤትዬ። ኖ ቢኖረኝ አይ ነው ቢኖረኝም ግን ለአንተ ማስረዳት ለማንም አይጠብቅብኝም። ይቅርታ አድርጊልኝና ባለቤትሽ የልጅ ሆድሽ ላይ ያለው ልጅ ፊት ላይ ረጭቶ ያውቃል? ግን ጭንቅላቴ ላይ ያለ ጥያቄ ስለሆነ ነው። ማለት በኢንተርኮርስ ወቅት ይፈጠራል። ያው መቼስ ቀጥታ ኢጃኩሌሽን የሚሄደው ወደ ተረገዘው ልጅ ነው እና ፊቱ ላይ ረጭቶበት ያውቃል? ልጁ ላይ የገዛ ልጁ ላይ። ኦ ማይ ጋድ ሰውየው ከእንትን ትንሽ ያለፍክ ነው አይደለም? ጀስት ጥያቄ እኮ ነው ቤትዬ፣ ማወቅ ፈልጌ ነው። እኔ ለምሳሌ ይረጭብኝ አይረጭብኝ አላውቅም። በእውነት በእርግዝና ወቅት እንደዚህ ተቀቅጬ ከሆነ ማዘሮድ ውስጥ እያለው እግዚአብሔር ይወቀው። ትምህርቱ ግቡን እንደሚመታ ሳልኩት። እኔ ግን 69 አይመቸኝም። አሁን መጥላት ጀምሬያለሁ። ለምን?
ምክንያቱም እንደዚህ ጎንበስ ስትል የእሱ እዚህ ጋር ነው የሚመጣው። እንዴ እዚህ ማንቆርጤኝ ውስጥ ነው የሚገባብኝ። ምን ያህያ ነው እንደ ገባብሽ? 69 እኮ ማለት ነው። እሱ ላስ ሲያደርግልክ እኮ እንደዚህ ብለክ ማለት ነው። ከዛ አንተ እኮ እንደዚህ ጎንበስ ብለክ ነው የምታደርግበት እና በሚነዝርክ ሰዓት ላይ ማለት ነው። ከዛ በጣም ወደ ውስጥ ዲፕ ምናምን ታደርጋለህ። በዛ ሰዓት እዚህ ጋር ነው የሚደርሰው ጀላው። እንዴ እኔ መቦጣኝ የበላሁትን ላስመልስ እንዴ? እግራቸውን ሁለቱ እዚህ ትከሻና ትከሻ ላይ አድርጋችሁ ወይኔ ዛሬ ብቻ ላቢን ከናይስታንት ቪዲዮ እግዚአብሔር ቪዲዮ ማብራት አልፈልግም። እዚህ ጋር አድርጋችሁ አንደኛ እሙሟ እንዴት ልብጥ ብሎ ነው የሚወጣላችሁ ማለት ነው። እና ጥብብ ትላለች ስታስገቡ እቃችሁን። ሴት ብቻ ነው ወንድ ሞሮኮ ሲሰራም ወንድ ልጅ ፓንት አድርጎ ነው የሚሰራው እንጂ እንደዚህ ምናምን ነገር እንዴ ወንድ ነው ዋክስ ሲሰራ እንግዲህ በህይወቴ አይቻላቅም። በሞያው 10 አልኩኝ 5 ዓመቴ ምናምን ነው ወንድ ሲነሳ ሰምቼም አይቼም አላውቅም። ግን ናና ሞሮኮ ተሰራ እኔ መጥቼ ምንድነው ማገኛቸው? እሺ ስራዎች አንተ ሞሮኮ ታገኛለህ። ለፊትክ ፌሻል ከፈለክ እግርክ ፔዲኩር አለ፣ ለወንድ የሚሆን ስቲም አለ፣ ማሳጅ አለ፣ ሞሮኮ አለ፣ ፔዲኩር እና ፌሻል ነገለሽ አለ። ሁሌም አለው ነው። ነገ ልምጣና ስልክሽ ላኪልኝ ባለሙያ ላይ እኮ ብሬን አስገቢ። አንቺ ብቻ ነው እንድታሽኝ ፈልገው። አንቺ ወፍራም ነሽ እንዳትጨምቂኝ ግን ብሬን አዘጋጂ። ነገ መጥቼ ማስታወቂያ ሰራልሻለሁ። ስንት ብር? 15,000 15 ከባድ ነው። ከወንድ ጋር ማሄድ አሁን ይሰድቡኛል። ለምሳሌ ከኔ ኮንቴንት የወጣ ኮንቴንት ነው። ሄዶ ማሳጅ ቤት መታሸት ምናምን ከኔ በፍጹም አይ ከኔ ኮንቴንት የወጣ እሱ እኮ ማንም እየተሰራ አሁን ወይ ጓደኛክ እየተሰራች የኔ እናቴ ማኔ ላይቭ ላይም እያስተዋወቅኩልሽ እኮ ነው ሳከፊኝ። እሺ 20,000 በቂ ነው። እሺ ከዛስ መተክ ምንድነው? መጥቼ ቪዲዮ ቀርጻለሁ። ላይቭ ላይ ደግሞ አንዳንዴ እንደዚህ ባንቺ ስፖንሰር ተደርጎ 2 ሰው እንዲላጭ። አሁን ሴቶች ሃናን የምትባለውን ጭገር ያድርጓል እያለች ነው። ሃናን ትምጣ ትላጭ። ጊቫዌይ ውስጥ እሺ ድምጣ የሚፈልግ ሃናን ጻፊላት። ሃናንን ያዣት ጭገር ያድርጓል በያት ሃናን። አይ እንደዛ ሳይሆን ሞሮኮ አይ ሴቶች የሚፈልግም አይፈልግም አለ ወይ ማሳጅ ወይ ስቲም። እሺ ስቲም የሚፈልግ ሰጣለሁ። ስቲም ለወንድ ነው ለሴት? ወንድም ይሁን ሴትም ምንም ችግር የለውም ትችላለህ። ለወንድ ለሴት የምትሰጪው ጊቫዌይ ለሴት ይሁንሽ። ለሴት ሴት ሰሚት አካባቢ ቤታችሁ ቅርብ የሆነ 72 አካባቢ ጽዮን ይኸው እዚህ ጋር አለች። ጽዮን በእናትሽ 21 ዓመቷ ነው። እስቲ ቆይ አድጓል ካለች ትገባለች። ያው ልኬላታለሁ። የምትፈልግ ከሆነ ትሰጫታለሽ። አሪፍ፣ በጣም አሪፍ። በጣም ነው። ጽዮን እንዴት ነሽ? እንዴት ናችሁ? አየሽ እኔ ከጊቫዌይ አላስመለስ። እንዴት ነው? በጣም ነው ያደገው ጭገርሽ? አረ አይደለም። ማሳጅ ነው? አዎ ሞሮኮ ገባለሁ። ሞሮኮ ቤዛይት እንዴት ነው? ጊቫዌይ ለመስጠት ዝግጁ ነሽ? እስቲም ልስጣት። እስቲም መታ ደስ ባላት ቀን ታድርግ። እስቲም አዎ እሺ። እስቲም እንዴት ነው? ለስቲም እስቲም ትገቢያለሽ? እስቲም ነው ጊቫዌይ። ይመቸኛል። እሺ ስለዚህ መቼ ትመጫለሽ?